አንድ የመጽሐፍ ቅዱስ ክፍል እናንብብና ከዛ ልጨርስ። ሐዋርያት ሥራ ምዕራፍ 15 ከዚህ በኋላ ይኸውላችሁ እንዲህ ተብሎ የተጻፈው የነቢያት ቃል ከዚህ ጋር ይስማማል። ማን ያለው ይሄንን? ያዕቆብ ማን? የኢየሩሳሌም ቤተክርስቲያን ፓስተር ነው፣ እረኛ። ጴጥሮስ ዮሐንስና ያዕቆብ በተቀመጡበት ይሄንን ጥቅስ ያዕቆብ የጠቀሰበት ምክንያት የገላትያ አብያተ ክርስቲያናት ላይ ሰው በማመን ብቻ ይድናል ብሎ ጳውሎስ ሲሰብክ በማመን ብቻ አይድንም የሕግንም ሥራ በመፈጸም ነው አሉ የተወሰኑ ሰዎች። አይደለም አለና ጳውሎስ ሰው በእምነት ክርስቶስን በማመን ብቻ ይድናል፣ የሕግን ሥራ በመፈጸም አይደለም። ሰው በእምነት በእግዚአብሔር ጸጋ ይድናል። አሜን። ወንጌላዊ ያደረገን ይሄ ነው። እምነት ሲደመር ሥራ እኩል ይሆናል መዳን አይደለም። በክርስቶስ ኢየሱስ የመስቀል ሥራ ማመን ብቻ ያድናል ሲል አይደለም። አንተ ተሳስተሃል። ሲጀመር አንተ ከየት እንደመጣ አናውቅም አሉት ገላትያ ያሉ ሰዎች። እኛ የመጣነው ደግሞ ከኢየሩሳሌም ከነ ጴጥሮስ ከነ ያዕቆብ ዘንድ ነው፣ ከኢየሱስ እጅ ወንጌል ከተቀበሉ። አንተ መሃል ላይ ነው የመጣው እዛ ደማስቆ ምናምን ትላለህ፣ በቃ ስትሃል ማለት ነው፣ አንፈልግም ሲሉት ጳውሎስ እንደዚህ ያለ ለዚህ እውነት አንዲት ሰዓት እንኳን ለቀን አንገዛም ማለት ታውቃለህ። ኢየሩሳሌም ሄደ ነው ይሄንን ወንጌል የሰማው። እና ያዕቆብ ጴጥሮስና ዮሐንስ እንደዚህ ነው የሚሰብኩት። እንሂዳ የት? ኢየሩሳሌም እንሂድ ብሎ ጳውሎስ ከገላትያ አብያተ ክርስቲያናት ከቸርች የተወሰኑ ሰዎችን ያዘ። ከዛ እነዚህ ሐሰተኛ አይላቸው ማለት ሾልከው የገቡ ሐሰተኛ ወንድሞች ነው የሚለው። ወንድሞች አለ መጨረሻ ላይ ግን ምንድነው የሚለው? ሾልከው የገቡ ሐሰተኛ ብሎ ከቸርች ነው የመጣ ነው ስላሉ ወንድሞች አሉ መጨረሻ ላይ። አሁንም ወደ ቸርች ነው የሚሄዱት። ከዛ እነሱን ያዘ። ከገላትያ ቤተክርስቲያን የተወሰነ ሲያዝና ጳውሎስ እንዴት አይነት አደገኛ ሰው መሰላችሁ? ቲቶን ያዘው። ቲቶ ማለት ግሪካዊ ነው፣ ያመነ ወንድም ነው፣ አልተገረዘም፣ ወንጌል ይሰብካል። አሁን ሰዎቹ እምነት ሲደመር መገረዝ እኩል ይሆናል መዳን ያሉት። ቲቶ አልተገረዘም፣ ግን በጌታ አምኗል። ኢየሩሳሌም ቸርች ሄዶ ቲቶን ይዞ ቆሞ እነ ጴጥሮስ ፊት ይድናል አይድንም ሊል ነው። አርጊውመንቱን በትምህርት ብቻ እንዳይመስል። ቲቶ አልተገረዘም፣ በጌታ አምኗል፣ ይድናል አይድንም ሊሎ ነው ጴጥሮስን። ጴጥሮስ ጌታ ረድቶት ጥሩ አድርጎ ካልመለሰ በዚህ ወንጌል ምክንያት ባይዘው እኔ ብሆን ሌላ ሰው ቢሆን የሰማይ መልአክ ቢሆን ከዚህ ወንጌል ውጭ ሌላ ቢሰብክ የተረገመ ይሁን ብሏል። ረግሞ ነው የሚሄደው እንጂ ወንጌል አያስተካክልም።